ነጁ ሰላም ነሽ? የሙስሊም ስም ነው ወይስ እንትን ክርስቲያን ነሽ? ሙስሊም? ኧረ ኦርቶዶክስ ነኝ። ግን ኧረ በእናታችሁ እንትን ሪፖርት አታርጉብኝ። ፕሮፋይል እንኳን ማድረግ አልቻልኩም። እንዴ ምን አረኩ? እየመጣሁ እየጠየቅኩ አንዴ ማነሽ? ማነሽ አንቺ? በሌላ ማናት? ነጁ ማነሽ? ሲስቱ 200 ፎሎወር እኮ ያለሽ አላህ በእውነት እግዚአብሔር ፈርስት ዋርኒንግ ሰጥቶኛል። እንዴ ፎሎ አርጉኝ በይ፣ ፎሎ አርጉኝና እንትን በይ መተሽ የማናት ጮሌ እባካችሁ ብዙ ጊዜ ትማራለች። ግን ይሄ ነተይ ተይ ነጁ ወይ በጣም ጮሌ ነገር ናት እንጂ እናስቀርብሻለን። ጮሌ ጠያቂ ነሽ አንቺ፣ ጮሌ ጠያቂ ነሽ በይ። ያው ፎሎ አድርጓት ያጀማ እንትን በላት፣ ታብታብ አድርጎላት ኡስታዝ 200 ፎሎወር እኮ ነው ያለው። አንድ ጊዜ ዝሆን ውሃ ሊቀዳ ወንዝ ይሄዳል ይኸውልሽ ነጁዬ፣ እና ሲሄድ ከዛ ትንኛዋ ላይ ቁጭ አለች አሉ። ከዛ ውሃውን ጠጥቶ ሲጨርሳሉ ሲሄድ አሉ ውይ ከበድኩት አለች አሉ። እና ሪፖርት 200 እንትን ይዘሽ ሪፖርት እያደረጉብኝ ነው ብለሽ ሳክስሽ በጣም ትሰከኪያለሽ። በቃ አሁን ለማንኛውም ፎሎ ያደርጉሻል። ፎሎ አድርጓት እስኪ። አሁን እንኳን እኔ አደርግሻለሁ። እኔም ላድርጋት። ተባበርንሽ። 1000 ሙላት። 1000 አይ ፎሎ አድርጓት፣ ፎሎ አድርጓት። ያጀማ ምንም እንትላት ቤተሰብ አይ እኛ ኡስታዝ ይሰማል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ እኛ እኮ ዓላማችንም በቃ ማለት ሰዎች ወደ ዲኑ ኢስላም እንዲመጡ እንፈልጋለን። ባትመጪም ደግሞ ቤተሰብ ሆነን መኖር እንችላለን። ጎረቤት ሆነን እንኖራለን። ኢትዮጵያዊ ነሽ ገባሽ? ተመሳሳይ ቋንቋ፣ ተመሳሳይ ባህል፣ ተመሳሳይ እሴት፣ ተመሳሳይ ሙዳይ ቃላት ነው የምንጠቀመው። ተከባብረን መኖር እንችላለን ብለን ነው የምናምነው። ገባሽ? የግድ አይደለም ማለት ሙስሊም ካልሆንሽ ምናምን የሚባል ነገር የለም። ምርጫው ያንቺ ነው። ሁጃ ነው የሚቆምብሽ። ሁጃ እንዳይቆምብሽ ደግሞ እኛ ደግሞ የምንፈልገው ሪሳላው መልእክቱ ሁጃ ምንድን ነው? በአማርኛ ፍርድ ነው የሚቆምብሽ። መልእክቱን ከሰማሽበት ጊዜ ጀምሮ በትክክል ከተረዳሽው ተጠያቂነቱ ያንቺ ነው፣ የኛ አይደለም። እኛ መልእክቱን ማስተላለፍ ብቻ ነው። ከዛ ከአላህ ጋር ነው የሚጨርሽው። የማን ልብ ሸካራ ነው፣ የማን ልብ ለስላሳ ነው የሚለውን እሱ ነው የሚያውቀው። እኛ መፍረድም አንችልም። በኋላ ላይ ሰውም ሲሞትም ራሱ አንድ ሰው ካፊሮ ነው ሲሞት፣ በዛ በነበረበት ኩፍር ሲሞት ገሃነም ነው የሚገባው የሚል አቋም የለንም። መጨረሻ ላይ ሻሃዳ ይዞ ሊሆን ይችላል። በምን አይነት አላህ ነው ፋክተሮችን የሚያይለት የቂያማ ቀን ፍርድ ያላህ እንጂ የሌላ አይደለም ይላል። የኮዛል ፋክተር ይታይለታል፣ ኮንዲሽናል ፋክተር ይታይለታል፣ ኢንቫይሮንመንታል ፋክተር ይታይለታል። እኛ ምንም የምናውቀው ነገር የለም። ሙስሊሞች ስላልሞች አላህ ይራመው አንልም ሰውን፣ ግን መፍረድ የሚባል ነገር የለም። መጨረሻ ላይ በምን አይነት ሁኔታ ደግሞ ሻሃዳ ይዞም ሰውም ላኢላሃ ኢለላህ ብሎም እኮ ሊሞት ይችላል። እና አናውቅም፣ የማናውቀው ነገር ሊኖር ይችላል። እና በተቻለ አቅም ላኢላሃ ኢለላህ ሲሉ ማለት ነው ከዚህ በፊት የነበሩት ነቢያቶች፣ አይ ሲሪየስ እየቀለድኩ አይደለም። ከዚህ በፊት የነበሩት ነቢያቶች እነ ኢሳ እነ ሙሳ ምን እያሉ ነበር ሻሃዳ የሚይዙት? ሻሃዳ የሚይዙት ላኢላሃ ኢለላህ ሁል ጊዜ አለ፣ ከአደም ጀምሮ ነበረ። ግን ያው እንደየዘመናቸው ያኔ መሐመድ ረሱሉላህ የሚለው አይኖርም። ለምን? እሳቸው በዛን ሰዓት አልነበሩም። ሱረቱል ማኢዳ ምዕራፍ 5 ቁጥር 109 ላይ በእኔና በመልእክተኛ ይመኑ ነው ያለው አላህ ለኢሳ ህዝቦች ሲናገሩ። ዛት ሚንስ ኢየሱስ ነበር በዛን ሰዓት ማለት ነው። ስለዚህ ኢሳ ረሱሉላህ ነው የሚሉት በሱ ዘመን። በሙሳ ዘመን የነበሩ ደግሞ ሙሳን መልእክተኛ አድርገው ሲቀበሉ ሙሳ ረሱሉላህ ነው የሚሉት። በኢብራሂም ዘመን ደግሞ ኢብራሂም፣ በኑህ ዘመን ደግሞ ኑህ እየተባለ በእያንዳንዱ ዲስፔንሴሽናል በሆነ ወይም ዘመነ መግቦታቸው በነበረበት ሰዓት ላይ ይጠቀማሉ ማለት ነው። አሁን እኛ የምንልበት ምክንያት ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ ፋይናል ሜሴንጀር ስለሆኑ ነው። ሱረቱል አሕዛብ ምዕራፍ 33 ቁጥር 40 ላይ ረሱል ሰለላሁ ዐለይሂ ወሰለም የነቢያት መደምደሚያ እንደሆኑ ተነግሯል። የነቢያት ኸተመ ነቢይ ተብለዋል። ስለዚህ ከእሳቸው በኋላ የሚመጣ ነቢይ፣ የሚላክ መልእክተኛ፣ የሚወርድ መጽሐፍ ስለሌለ እሳቸውን ነው ላኢላሃ ኢለላህ ሙሐመድ ረሱሉላህ ብለን የምንለው ማለት ነው። ከዛ አንጻር ነው አይ ቲንክ ላኢላሃ ኢለላህ የሚለው ጥንት ከነበሩ ነቢያቶችም ላይ እንትን የሚለው ሱረቱ አንቢያ ምዕራፍ 20 ቁጥር 25 ላይ ከአንተ በፊት በነበሩ ነቢያቶች ላይ ከኔ በቀር ሌላ አምላክ የለምና አምልኩኝ፣ ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6፣ ትንቢተ ኢሳይያስ ምዕራፍ 45 ቁጥር 21 ላይ፣ ትንቢተ ኢሳይያስ ምዕራፍ 46 ቁጥር 7 ላይ፣ ሆሴ ምዕራፍ 13 ቁጥር 4 ላይ፣ ዘዳግም ምዕራፍ 32 ቁጥር 39 ላይ ከዜር ኢዝ ኖ ጋድ ቢሳይድ ሚ ከኔ በቀር ሌላ አምላክ የለም። በአረብኛ ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም እያለ የሚናገር ነው። ስናገር ነበርኩኝ አለ ጥንት። ሱረቱ አንቢያ ምዕራፍ 20 ቁጥር 25 ላይ ስትመለከችው
ስለዚህ ከዛ አንጻር ምንድነው ከጥንት ጀምሮ ከኔ በቀር ሌላ አምላክ የለም። ምን አልሽ? አይ አሁን ትንቢተ ኤርምያስ ሆሴዕ ምናምን ስትል እነሱ ተቀበሏቸዋላችሁ? የምንቀበለው ሊኖር ይችላል። እኛ የምንቀበለው ጥንት መጀመሪያውኑ አላህ እንዳወረዳቸው ተነግሮናል። ነገር ግን ኤርምያስ፣ ኢሳያስ ምናምን ብሎ አላህ በቁርአን ውስጥ እውቅና አልሰጣቸው። ነቢይም አይደሉም አንልም፣ ነቢይ ናቸውም አንልም። በስም የተጠቀሱ ነቢያቶችን ግን ነቢይ ናቸው ብለን እንቀበላለን። ለምሳሌ አደም ተጠቅስ ብሉይ ኪዳን ማለት ሁሉንም አይደለማ የምትቀበሏቸው ይኖራሉ። አላህ በቁርአን ውስጥ እውቅና የሰጣቸው 25 ነቢያቶች አሉ። ለምሳሌ አደም አለ። ከዛ በኋላ ደግሞ ኢድሪስ፣ ኑህ፣ ኢብራሂም፣ ሙሳ፣ ኢልያስ እንደገና ደግሞ ሃሩን ምናምን የመሳሰሉ ዩኑስ ምናምን የመሳሰሉ አዩ ምናምን ተብሎ የተጠቀሱ 25 ነቢያቶች ተጠቅሰዋል። እነሱን ነቢያት ናቸው ብለን እናምናለን። ነገር ግን በስም ደግሞ ያልተጠቀሱ አሉ። አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ በአንተ ላይ የተረክናቸው መልእክተኞች ልከናል፣ በአንተ ላይ ደግሞ ያልተረክናቸው መልእክተኞች አሉ ብሎ ይነገራል። ስለዚህ ራሱ በቁርአን ውስጥ ስማቸው ያልተጠቀሱ ነቢያቶች እንዳሉ ከተነገረን በሱረቱ በቀራ ምዕራፍ 2 ቁጥር 136 ላይ ደግሞ ወደ እስራኤል ልጆች ነቢያትን እንደላከ ነግሮናል። ስለዚህ ከእስራኤል ነቢያቶች መካከል ኢሳያስ ሊሆን ይችላል፣ ኤርሚያስ ሊሆን ይችላል። ግን ኢሳያስ እና ኤርሚያስ ደግሞ ነብይ አይደሉም አንልም። እኛ ነብይ ናቸው ለማለት ግን ቁርአን ደሊል ያስፈልገናል። እኛ ለማመን ማለት ነው እንደሚለው ነገር ሆኖ ታምናላችሁ፣ ግን ያው መጽሐፉን አትቀበሉትም ነው። መጽሐፉማ ተበርዘዋል እኮ። መበረዙ ማስረጃችን 3 አይነት ማስረጃዎች አሉን። አንደኛ የቁርአናዊ ማስረጃዎች አሉን፣ ሁለተኛ የታሪክ ማስረጃ አለን፣ ሶስተኛ ነገር ደግሞ መጽሐፉ ላይ የራሱ ማስረጃዎች አሉ ማለት ነው። እነዚህ 3 እንትኖች አሉና ተሳሳብሽ እንደሆነ ብሉይ ኪዳን ላይ የነበሩ ነቢያት ሲመጡ የመጡበት ጥያቄ እሱ አልነበረም፣ ግን እሱም በማስረጃ ነገ መጥቼ ይጠይቃለሁ። አይ ጀነራሊ ነው የምናወራው፣ ፓኬጅ የሆነ እንትን እየሰጠሁሽ ያለሁት እና ብሉይ ኪዳን ላይ የነበሩ ነቢያቶች ብሉይ ኪዳን ላይ የነበሩ ነቢያቶች በአጠቃላይ ፓሊዮ በሚባል ዕብራይስጥ ነበር ሲጠቀሙ የነበሩት። ከዛ በኋላ ከዕብራይስጥ ምን አደረጉት? ወደ ግሪክ ሰብቱጀንት ወሰዱት፣ በ280 ላይ ሲተረጉሙት ማለት ነው። ከዛ በኋላ የመጀመሪያ የነበረው ዕብራይስጡ ፓሊዮ የሚባል ዕብራይስጡ ጠፋ። መጽሐፍቶቹም የሉም፣ ራሱ የት እንዳስገቧቸው ራሱ አይታወቅም። ከዛ በኋላ ማሶሬት የሚባል ግሩፕ ተፈጠረ። ማሶሬት ደግሞ የዕብራይስጥና የአረማይክ እንትን ነው። ከዛ በኋላ ማሶሬት የሚባለው ራሱ በ875 ምናምን አካባቢ ላይ የተዘጋጀው። ስለዚህ መጽሐፉ የተለያየ ነገር መጨመር፣ መቀነስ፣ መደለዝ፣ መሰረዝ፣ ማረም፣ ማስተካከል የሚባል ነገር እጁ ላይ ገብቷል። ስለዚህ ለዛ ነው ስለተበረዘ ነው። መለኮታዊ ቅሪት ውስጡ አለው። አዎ የአምላክ ቃል አለበት። አዎ ግን የሰው ቃልም አለበት። አሁን በእጃችሁ ላይ ያለው ራሱ ማለት ነው። ይህንን ነው የምንለው ማለት ነው። በእናንተ በባይብል እንድናምን ቁርአን አያዘንም። ቁርአን ጥንት ለነበሩ ነቢያቶች ጥንት የነበሩ ነቢያቶች በኦሪጂናል ቅርጹ የወረደውን እመኑ ብሎ ያስቀምጣል። በኦሪጂናል ቅርጽ ላይ የነበረውን ለነቢያቶቹ ምን ወርዶ እንደነበረ ኢብራሂም ይባል ቃል በቃል ከቁርአን ላይ የለም አይደል? ተበርዟል የሚል ቃላቸውን ይለውጣሉ ነው እንጂ ይለውጣሉ ወይም ይደብቃሉ እንጂ ቃል በቃል በግስ አለ። ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ አለ። ራሱ የአላህን ቃል ከተረዱት በኋላ ያላህን ንግግር ከተረዱት በኋላ እያወቁ የሚለውጡት ይላል። የሚለውጡት የሚለው የአረብኛው ቃል ምንድነው? የሚለው ኢብራሂም የአረብኛው ቃል ዩሐሪፉነ ነው የሚለው። ስለዚህ ተህሪፍ ማለት እሱ ነው። ተህሪፍ ማለት ብርዘት ነው፣ ኮራፕሽን። ስለዚህ እንደዛ ነው። ኢብኑ አባስም ይህንን ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ የሚለውጡ የሚለውን የአረብኛው ቃል የሚበርዙ ብሎ ነው ያስቀመጠው። ምዕራፍ 2 ቁጥር 75 ላይ ከዛ በእንዴት አድርገው ነው የሚለውጡት? ቁጥር 79 ላይ አለ። መጽሐፍን በእጆቻቸው ለሚጽፉ ከአላህ ግን ሳይሆን ግን ከአላህ ነው ለሚሉ ወዮላቸው በማለት ይናገር። ኢብኑ አባስ ይህንኑ በኢማም ቡኻሪ ላይ ሲናገር የመጽሐፍ ሰዎችን እንዴት ትጠይቃላችሁ? አላህ በቁርአን ውስጥ በመጽሐፍ እጆቻቸውን ለሚጽፉ ከአላህ ዘንድ ሳይሆን ግን ከአላህ ነው እያሉ እንደሚበርዙት አልተናገረምን? እያለ ይናገራል። ስለዚህ እንደሚበርዙት ስላለ እንደተበረዘ ይናገራል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይም እንደዛ ነው። እናንተ የመጽሐፉ ሰዎች እውነትን በውሸት ለምን ትቀላቀላላችኋል? ከዚህ በላይ ምን አለ? ትቀላቀላላችሁ እውነትን በውሸት ለምን? ከአላህ ሳይሆን ከአላህ ነው ብለው የሰው ንግግር ስለጨመሩበት ማለት ነው። ያው አክቹሊ እኔ በሁለት ወይ ነው የማየው። አንድም በቃል ተናግረው እንትን ሊሉት ይችላሉ፣ ግን በጽሁፍ ደረጃ አይመስለኝም። ቴክስትም ነው እንጂ ጠይቅ የነበረው ይሄንን አልነበረም። ይሄንን ነገ ትቀላቀላላችሁ ማለት ነው። እውነትን በውሸት ለምን ትቀላቀላላችሁ ሲል ምን
ምኑን የቀላቀሉት? ኢንተርፕሬቴሽን ነው። እኔ ከተጻፈው ውጭ አሁን መጽሐፍ ቅዱስ ላይ የሌለውን መጥቼ እዚህ ጋር ባወራ ላይ ከዛ ላይ የሌለውን እኔ ባወራ እዚህ ጋር እሱንም አወራለሁ። ሁለቱንም ነው የለፍዝ ነው ለፍዝም አናም ነው። በሁለቱም መልኩ የተቀመጠው ኢንተርፕሬቴሽንም ነው እንደና ደግሞ ቴክስቱንም ነው የሚያመለክተው ራሱ ማለት ነው። እና በቃል ደረጃ ብዬ ነው ማለት ምክንያቱም ይለውጡታል አለ በቃል ደረጃም አለ 3 አይ ቲንክ ምዕራፍ 3 ቁጥር 78 ነው 79 አካባቢ ላይ እንደዛ የሚል አለ። በቃል ከመጽሐፉ አይደለ ከመጽሐፉ እንደሆነ እንድታስቡ ንግግሮችን ከስፍራ ያጣምማሉ ይላል። እሱ ኢንተርፕሬቴሽን ነው ራሱ ለማዕናውን ነው ሚኒንጉን ነው እየቀየሩት ያሉት። ያው ግን ቃል በቃል ይበርዛሉ ይላል ያለ ቅድም ሱረቱ ማኢዳ ምዕራፍ 5 ቁጥር 75 ላይ ያለው 75 ላይ የሚለውጡት የሚለውን የሚበርዙት ነው የሚለው አረብኛው። ተመለሽ ኡስታዝ። ሲቀጥል መበረዝ ማለት ነው እንዲፋይና ታርገው ሂድበት እስከዛ ያው በርዝ ነው። ጠጅ አታውቅም? መበረዝ ኮራፕሽን ነው። ጠይቀው ራሱ ሊጠይቀኝ የፈለገውን መበረዝ ምንድን ነው ለአንተ ይምራል። ኦኬ መበረዝ ማለት ኡስታዝ እንዳልሽ በርዝ በአማርኛው ራሱ መበረዝ መቀላቀል ማለት ሲምፕሊ በረዘው ከተባለ አዋህደው ነው። እሺ በመጽሐፍ ተበረዘ ሲባል 3 ፖይንቶችን አነሳልሻለሁ። መጀመሪያ ምንድነው መቀነስ፣ መጨመር፣ ትርጉም ማዛባት፣ እነዚህ የሚባሉ መበረዝ። ምሳሌ የኡስታዝ መጽሐፍ አለ። ከኡስታዝ መጽሐፍ ላይ ገንጥዬ ካወጣሁ ምን አልኩኝ? ቀነስኩ ማለት ነው፣ በረዝኩ ማለት ነው። እንዲሁም ከጨመርኩበት በረዝኩ ማለት፣ እንዲሁም ደግሞ ከትርጉሙን ካዛባሁት ይሄም መበረዝ ይባላል። ሶስቱም ደግሞ አይሁዳዊ አድርገውታል። ቁርአን ላይ አለ። ላሳይ፣ ሶስቱም ላሳይሽ። ኡስታዝ ቀጥል። ኧረ ችግር የለውም። እኔ አሁን ልጠይቅ የመጣሁት ይሄን የገባችበት ሌላ ነው። አንደኛው ፎሎ በደንብ እንታረጓት፣ ሁለተኛ ነገር ደግሞ ጥያቄ ልጠይቅ ነው የመጣችው። እሺ ወደዛ በእውነት ትሰደባለች ምናምን ይላሉ። መች ሰድቤያችሁ ማውቀው ነው። እኔ አዲስ ነው ዛሬ ነው ያየሁሽ እራሱ ማለት ነው። እኔን እንኳን አሰድቢኝም። በቃ የሆነ የሚሰማኝ እንደዛ ነው። እኔ በቃ የተሰማኝ ነገር እንደዛ ነው። እንደውም በቃ ከዚህ ቤት ሁላ ምጠፊ አይመስለኝም። ፎሎ አርገሺ ምናምን የምትከተይ ነው ምናምን ይመስለው። ጸባይን አሳምራለሁ፣ ባይሆን ደርባባ ሆንልሻለሁ። ቀበኛም ቃተኛም ሞገደኛም አልሆንም ከዚህ በኋላ። ቀጥይ። እሺ ሌላኛው ጥያቄ ምንድን ነው? የአደም ሚስት ማን ነበር ስሟ? ሀዋ። የሀዋ ቁርአን ላይ አልተጠቀሰችም አይደል? ስሟ አልተጠቀሰም፣ ግን አይደንቲቲዋ ተገልጿል። ሐዲስ ላይ ደግሞ በስም ረሱል ሰለላሁ ዐለይሂ ወሰለም ሀዋ ብለው ነግረውናል። እሺ አሁን ምንድነው መሰላችሁ ጥያቄ ለነቢዩ መሐመድ የወረደላቸው ቁርአን ብቻ ነው አይደል? ሐዲስ አይደለም። ሐዲስም ነው። ሐዲስም ነው። ማስረጃ አለ ከቁርአን? አሁን ንግግሩ የሚወርድ ራእይ እንጂ ሌላ አይደለም። ምን ይላል? ሱረቱ ነጅም ምዕራፍ 53 ቁጥር 4 ላይ ረሱል ሰለላሁ ዐለይሂ ወሰለም ንግግሩ የሚወርድ ራእይ እንጂ ሌላ አይደለምና ለረሱል ሰለላሁ ዐለይሂ ወሰለም በአቂዳና በፊቂ ጉዳይ ላይ የሚናገሩት ነገር ሁሉ አጠቃላይ ወሂ ነው ብለን ነው የምናምነው። ዲቫይን ሬቭሌሽን ነው ብለን የምናምነው። ልዩነቱ ታዲያ ቁርአንና ሐዲስ ምንድን ነው ካልሽኝ፣ ቁርአን ለፍዙም ማዕናውም ያላህ ነው፣ ቃሉም መልእክቱም ያላህ ነው። ሐዲስ ደግሞ የሚለየው ነገር ምንድን ነው? ሐዲስ ደግሞ መልእክቱ ያላህ ነው፣ ግን ቃሉ የረሱል ሰለላሁ ዐለይሂ ወሰለም ነው። እሳቸው በራሳቸው ቃል በራሳቸው አነጋገር ዘይቤ፣ ግን ሀሳቡ ያላህ ሆኖ የተጠቀሙበት ስለሆነ ነው። ሀሳቡ ካላህ ስለሆነ ነው ወሂ ነው ብለን ምናምነው። ስለዚህ ቃሉ የነቢዩ መሐመድ ነው እንጂ ቃሉ ያለ አይደለም። ሁለቱ ልዩነታቸው ቁርአንና ሐዲስ ልዩነታቸው፣ ቁርአን አንደኛ አላህ የሚጠብቀው ነው፣ የራሱ ንግግር ነው። ሐዲስ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። ሁለተኛ ኢባዳ ይፈጸምበታል። ስቀሪው ኢባዳ ይፈጸምበታል። ሐዲስ ግን ኢባዳ አምልኮ ማለት በመቅራትሽ አጅር አለው። ካላህ ዘንድ ምንዳና ትሩፋት፣ ስርጉትና ትርሲት፣ ወሮታና ጸፌታ አለው። ቁርአን። ሐዲስ ግን ሐዲስን ስላነበብሽው የሆነ ትምህርት አገኝበት ይሆናል እንጂ እሱን ሐዲስን ስላነበብሽ በእያንዳንዱ ሐርፎች ውስጥ የምታገኘው አጅር የለውም፣ ወሮታና ጸፌታ የለውም። ከዛ አንጻር ነው የሚታየው። ሶስተኛ ነገር ደግሞ ምንድነው? ቁርአን ታምር ነው፣ ያላህ ታምር ተብሏል። ሙጂዛ ነው፣ ታምር ነው። በዘመናችን በረሱል ሰለላሁ ዐለይሂ ወሰለም ላይ የወረደ ታምር ተብሎ ነው የተባለው። ሐዲስ ግን ታምር አይደለም። እነዚህ አይነት ነገሮች ልዩነቶች አሏቸው። ወደ 5 ነው 6 ነጥቦች አሏቸው። ከዛ ውስጥ ግን
ይህንን ይመስላል ማለት ነው። ኢምራን ኢብራሂም መጨመር የምትፈልጉት ነገር ካለ ጨምሩላቸው። 785 መሰለኝ። እዛ ላይ ግን ከዚህ ውጭ የትኛውን መጽሐፍ ታምናላችሁ ብሎ ቁርአን ራሱ እንትን ይላል ሜንሽን ያደርገዋል። ምን ይላል? ሀዲስን መቀበል እንትን ልበለው። እስከዛ ኡስታዝ አንድ ሀሳብ ልጨምርልሽ ነጁ። እርሱም ምንድነው? ነቢዩ ሰለላሁ ዐለይሂ ወሰለም ከራሳቸው አይናገሩም። ቁርአን ሱረቱ ነጅም እንደዚህ ይላል፣ ወማ የንጢቁ አኒል ሀዋ፣ ከራሳቸው አይናገሩም። ነቢዩ የሚናገሩት ነገር በሙሉ ከአምላክ ነው። ቁርአን ሙሉ ለሙሉ የአምላክ ቃል ነው። ግን አምላካችን ምን አደረገ? ነቢያችን ይላከ። ቁርአን እኮ ቀጥታ ማውደች ነበር፣ ግን ደግሞ የመብራሪያ ያስፈልጋል። ቁርአን ምንድነው የሚለው? ሱረቱል ማኢዳ ቁጥር 15 ላይ ምንድነው የሚለው? ሊቱበይነሁ ሊናስ አለ። ሊቱበይነሁ ሊናስ፣ ለሰዎች ታብራራላቸው ዘንድ። ስለዚህ ቁርአን የሚያብራሩ ነቢያችን ናቸው። ቁርአን ምን ያደርጋል? ቁርአን የአምላክ ቃል ነው። የአምላክ ቃል ማለት ነቢያችን ያብራራሉ። ከማን እየሰሙ? ከአምላክ እየሰሙ ያንን ቃል ሞር ዲፋይን። ምሳሌ አምላካችን ስገዱ አለ፣ ዋቂሙ ሰላትን ስገድ አለ። እንዴት የምንሰግደው? ነቢያችን ያስተምራሉ። አይሻ አይደለ? ስለዚህ አምላካችን ሊቱበይነሁ ቃል በቃል ሊቱበይነሁ ሊናስ አለ፣ ለሰዎች ታስረዳቸው ታብራራቸው። ማ ኡንዚለ ኢለይሂም ሚን ረቢከ፣ ከጌታቸው ተወርዶት ታብራራ። ስለዚህ ነብዩ ያብራራሉ፣ ያናጋስተምራሉ። ያ ትምህርት ደግሞ ሐዲስ ተብሎ ይጠራል ነው። ኦኬ ሲምፕሊ እቺን ለመጨመር ብዙ ማስረጃዎች በጣም ብዙ ማስረጃዎች አሉ። ምሳሌ ሱረቱል አንዓም እንደዚህ ይላል፣ ወኡሂየ ኢለየ ሀዘል ቁርአን ሊኡንዚረኩም ቢሂ ወመን በለገ ይላል። ቆይ ልጨምርልሽ አንድ ሱረቱል ፉሲለት ቁጥር 42 ላይ አለ። ላንብብልሽ አንዴ፣ ቆይ ከዛ ትቀጥያለሽ። ኦኬ እሺ ሶሪ እሺ አንዴ፣ አይ በቃ አጣሁት። እንሻለሁ በኋላ እሰጥሻለሁ። ቀጥል ኡስታዝ። ምን ወደ እነሱ የተወረደውን ልታብራራላቸው ወደ አንተ ቁርአን አወረድን የሚለው ነው አይደለም? 785 ላይ ከቁርአን የፈለከው ቆይ እንጂ አንቺ እሱ ጋር እያወራ ነው። አታቋርጨው ይምራን። እሱን የፈለከው ወደ እነርሱ የተወረደውን ልትገልጽላቸው የሚለው ቁጥሩን ንገራታው ኡስታዝ። ሱረቱ ናህል ምዕራፍ 16 ቁጥር 44 ያጂ ቀጥል። አላህ በረሱል ሰለላሁ ዐለይሂ ወሰለም ያወረደው መጽሐፍና ጥበብን ነው ይላል። አንብበሻል? እሱ መጽሐፍና ጥበብን ይላል። መጽሐፍ የሚለው ቁርአንን ነው። ጥበብ የተባለው ደግሞ የእሱ ማብራሪያ ነው፣ ሀዲስን ነው እኮ። እሱ አሁን ሀዲስ መሆኑን በእርግጥ ምንም የምናውቀው ነገር የለም። ጥበብ አለው እንጂ ሀዲስ ይሁን አይሆን እኮ ሁለት ነው። ከተማች ሁለት ነገር ነው የተጠቀሰው እዛ ጋር። ሁለተኛ ነገር ደግሞ አሊ ሂክማ እና አል የሚላል አልኪታብ የሚላል። አል የሚል ነገር ዴፊኒት አርቲክል አለ። ኮፕላቲቭ ኮንጃክሽን ደግሞ መሀል ላይ ይጠቀማል። የሚል አርፉል አጥፍ ይጠቀማል። ስለዚህ ሁለት የተለያየ ነገር እንደሆነ ይናገራል። ስለዚህ ስለ ቁርአን ነው የሚናገረው። ተጨማሪ ደግሞ ስለ ሀዲስ ነው የሚያወራው ጥበብ የሚለው። በዛ ላይ ደግሞ ኡስታዝ ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ይላል። በአንድ ነገር በተጨቃጨቃችሁ ጊዜ ፈሩዱሁ ኢለላህ ማለት ወደ አላህ ወደ ቁርአን ሲሆን ወረሱል ማለት ደግሞ ወደ መልእክተኛው ወደ ሐዲስ ነው። ይሄ ራሱ ግልጽ ማስረጃ ነው። ጥቅሱ ሱረቱ ኒሳ ምዕራፍ 4 ቁጥር 59 ላይ ያዡ። እሺ 785 ላይ ከቁርአን ወዲያ በየትኛው ያምናሉ ብሎ መጽሐፉን 4 ነጥብ ዘግቶ ቁጭ አድርጎታልና እንዴት ነው ግን ሪላቲቭ ነው። ሌላ የሚለው ነገር በቁርአን ውስጥ በሁለት መልኩ ይመጣል። ሙጥለቅና አንደኛው ደግሞ ሙቀየድ የሚባል ነገር አለ። ታውቃቸዋለሽ? ሌላ የሚለው ነገር አንድ ነገር ኤክሰፕሽን ኢስቲስና የሚባሉ ነገሮች በሁለት ይመጣል። ያ ነገር የተነገረው እኮ ኢስቲስና ማለት ኤክሰፕሽናል በሆኑ ነገሮች ይመጣሉ። ለምሳሌ ማለት ነው አሁን ቁርአን ላይ ሁሉ የሚለው ቃል አለ። አሁን ለምሳሌ በሁሉም ነገር ውስጥ ጥንድን አድርገናል ይላል። ነገር ግን ፓፓዬ እና እነ ባናና ምናምን ነገር ጥንድ አይደሉም። ለምሳሌ ኤግዛምፕል ነው የምነግርሽ። ጥንድ አድርገናል ሲል እና ጥንድ ናቸው ሁሉም ነገር ይላል። ግን ሁሉ ነገር ጥንድ አይደለም። ለምሳሌ በሳይንሱ ስትመለከችው ምንድን ነው የሚባለው? ምንድን ነው የሚራቡና የማይራቡ ነገሮች ተብለው ለሁለት ይከፈላሉ። አይ ቲንክ በእንግሊዝኛ ላይ የነበረው የአሴክሹዋል እና ሴክሹዋል ተብለው ይባላሉ። አሴክሹዋል እንትኖች አሉ እና እንደዚህ አይነት ነገር ሲመጣ ሁሉ የሚለው ኩል የሚለው የአረብኛ ቃል ሪላቲቭ ይመጣል፣ በአንጻራዊ ደረጃ ይመጣል፣ ፍጹማዊ የሆነው ደግሞ ይመጣል። ስለዚህ ኢላም የሚለው የአረብኛ ቃል ሲመጣ ፕሪፖዚሽንም ሆኖ በሚመጣበት ሰዓት ላይ ወይም መስተዋድድ አርፉ ጀር ሆኖ ሲመጣ አንጻራዊ ሆኖ ይመጣል። ከቁርአን ከዚህ ንግግር ሌላ በምን ሊያምኑ ይችላሉ ሲል ከዛ ጋር ንጽጽሩ እየተነጻጸረ ያለው እዛ ጋር ከነበረው ነገር ጋር ነው እንጂ ሌላ ነገር አይደለም። ኢብራሂም አንድ ቦታ ላይ ምንድን ነው ያለው? ሁሉ ጠላቴ ነው የዓለማቱ ጌታ አላህ ሲቀር አለ። ሲቀር የምትለዋ ነገር ኤክሰፕሽናሉ ነው የመጣው
ያ ማለት ሁሉ ጠላቴ ነው የዓለማቱ ጌታ ሲቀር ሲል ሁሉ ጠላቴ ነው የዓለማቱ ጌታ ሲቀር አላህ ሲቀር ሲል ሁሉ ጠላቱ እኮ ነው። መላእክቶች ጠላቱ ናቸው እያለ ነው። ልጆቹ ጠላቶቹ ናቸው እያለ ነው። ግን ሁሉ ጠላቴ ነው እያለ ሲናገር እዛ ፊት ለፊት ያለው ነገር ለመነጋገር ነው። ስለዚህ እዛ ጋም አሁን ከአላህና ከማስረጃዎቹ ሌላ በየትኛው ንግግር ያምናሉ ሲባል ማስረጃ በሚለው ውስጥ ሀዲስም ይካተታል። እየተነጋገረ ያለው እዛ ጋር ስላለው ነገር ነው። ፊት ለፊት ስላለው ነገር ኤክሰፕሽናል ኢስቲስና ሆኖ የመጣ ነገር እንጂ አጠቃላይ የሆኑ ነገሮችን አብሶሉት ወይም ደግሞ ሙጥለቅ በሆነ ነገር የመጣ አይደለም። ሙቀይድ ሆኖ ነው የመጣው። ስለዚህ አይ እንደዚህ ካላብራራችሁ አሁን ለምሳሌ እኔ አይገባኝም እንደዚህ ባታብራሩ ማለት ነው እኮ ማብራራት ያስፈልጋል። ትምህርት ነው እኮ የሷ አይምሮ ደግሞ እንደምትመለከችው ስሉጥ ነው የሷ አይምሮ። አንቺ አይምሮ አሁን ደግሞ ስሉጥ ነው እንደማያው ከሆነ ስለዚህ ራሱ የተብራራ ነው ስለሚባል ያው ማብራራት ይቻላል። የተብራራ ነው አብይ በሆኑ ነገሮችና መሰረታዊ ነገሮች ላይ የተብራራ ነው። ቁርአን ለሁሉ ነገር ማብራሪያ ነው ይላል። ሁሉ በሚለው ነገር ውስጥ የሚካተቱት አብይ ነው እንጂ እንተፈንቶ አሰስገሰሱን አርቲቡርቲ ቶራቦራ የሆኑ ነገሮችን ቁርአን ያወራል ማለት አይደለም። ስለዚህ ከፍሎ ማለት የተብራራ አብይ በሆነ ጉዳይ ላይ የተብራራ አብይ በሆኑ ጉዳዮች ላይ ለምሳሌ አርካኑል ኢስላም አርካኑል ኢማን በሆኑ ነገሮች ላይ ኢባደቱል ቀውልያና ኢባደቱል ቀልብያ ኢባደቱል አመልያ በሚባሉ ነገሮች ላይ በደንብ ዝርዝር አለው። ከየት መጣው ለምን መጣውና ወዴት ይሄዳለው የሚል ሶስት ነገሮችን አለ። ከየት መጣው የሚለውን በክሪኤሽን ለምን መጣው የሚለውን በሬቭሌሽን እና ደግሞ ወዴት ሄዳለው ደግሞ የሚለውን ደግሞ በሳሊቬሽን። እነዚህ ሶስቱ ነገሮች መሰረታዊ ነገሮች ናቸው። ከየት መጣው ስትይ አፈጣጠርሽ ይነግርሻል። ሱረቱ ሀጅ ምዕራፍ 22 ቁጥር 5 ላይ ምንድነው የሚለው? አፈጣጠራችሁን ተመልከቱ ከአፈር ፈጠርናችሁ ከዚያም ከፍተው እያለ ፕሮሰሱን ቁርአን ሜን የሚባሉ ፖይንቶችን ቁርአን ስለ አፈጣጠራችን እንዴት እንደመጣን ይናገራል። ለምን መጣን የሚለው ደግሞ ለኢባዳ ነው። መርጠን ነው ማለት እንዴ እኔ ያልገባኝ ማለት ነው ኡስታዝ። የሁሉ ነገር ማብራሪያ ነው የሚለው ለህይወት የሚያስፈልግሽ ነገር ማለት መሰረታዊ ነገሮች ማለት ነው እንጂ ዝም ብሎ እንትን አይደለም። አሁን እሱ ነው። ለምሳሌ አዳም አሁን ለምሳሌ እምብርት አለ ወይስ የለውም ብሎ አንድ ሰው ቢጠይቅሽ ቁርአን ምን ይናገራል በዚህ ዙሪያ ቢልሽ አሁን ምንም እምብርት ይኑረው አይኑረው ምንም የሚጠቅመው ነገር የለም። ማርያም አይኗ ነጭ ነው ወይስ ጥቁር ነው ተብሎ ግብፅ ውስጥ ሲከራከሩት እንደነበረ ማርያም አይኗ ምን አይነት ነው ቁርአን ለሁሉ ነገር ማብራሪያ ነው ካለ እስኪ የማርያምን አይን ይንገረኝ ብለሽ አትይም። ምክንያቱም ሁሉ የሚለው ቃል እዛ ጋር የመጣው አንደኛ ኢስቲስናው ነው። ሁለተኛ ነገር ደግሞ ሁሉ የሚለው ነገር እዛ ጋር ሙጥለቅ ሆኖ ሳይሆን ቀሪብ ሆኖ ነው፣ አንጻር ሪላቲቭ ነው የመጣው። ሶስተኛና የመጨረሻ ነገር ደግሞ አብይ በሆኑ ጉዳዮች ላይ ነው ቁርአን እየተናገረ ያለ። ለህይወት የሚያስፈልገው ሜን ፖይንት የሚባሉ ነገሮች ላይ ማብራሪያ ያለው ግልጽ ነው ቁርአን። ኢቨን እንኳን ማለት ነው ያለ ባህሪያት ላይ እንዴት አድርገሽ ማምለክ እንዳለብሽ አምልኮ እንዴት ነው እንትን የምትይው ምናምን የሚለው ነገር ለምን እንደተፈጠረና ዓላማውና ኢላማው ይነግረናል። ሶስተኛና የመጨረሻው ደግሞ ወዴት ሄዳለው ስትይ ደግሞ ከሞት በኋላ መቀስቀስ ያለው ተቀስቅሶ ደግሞ ያለው ወሮታና ጸፌታ ጀነትና ጀሃነም ሪዋርድ ኤንድ ፓኒሽመንት የሚባሉ ነገሮች እንዴት እንደሆኑ ዝርዝር በጣም በሰፊው ይዳሰሳል። ስለዚህ ቁርአን የሁሉ ነገር ማብራሪያ ነው የሚለው ይህንን ታሳቢና ዋቢ አድርጎ ነው እንጂ አርቲቡርቲና ቶራቦራ ቁርአን ያወራል ማለት አይደለም። እኔ እንደዛ እያልኩ አይደለም። እኔ የትኛው ነው የተብራራና ያልተብራራውን እንዴት ነው የምንለየው እኮ ነገርኩሽ እኮ። አሁን አላዳመጥሽኝም? ምን እስካሁን ድረስ ያለው ሰምቻለሁ፣ ግን ሰምተሽኛል እንጂ አላዳመጥሽኝም። አዳምጫለሁም ሰምቻለሁም፣ ግን እኔ ልዩነት አለ። በምንድን ነው ልንለየው የምንችለው? በትምህርት ነው ስትማሪ ነው አይደለም? ቁርአኑ በደፈናው የተብራራ ነው ይላል ነው አይደለም? እንትኑ አለ የሱረቱ በይና ምዕራፍ 98 ቁጥር 4 ላይ እንደዛ ነው የሚለው። በውስጡ ብዙ መጽሐፍቶች አሉት ይላል ቁርአን። አይሽ ውስጡ ስቲምባት በሚደረግበት ሰዓት ፊልተራውት ሲደረግ መጽሐፍቶች ይወጡታል። ቁርአን ራሱ ይናገራል። ራሱ ማለት በውስጡ ብዙ መጽሐፍቶች አሉ ይላል አይደለ? እስቲ ኢብራሂም ወይም ኢምራን ታስታውሳለህ? ፊያ ኩቱቡም ቀይም አይደል የሚለው ወማ ተፈረቀ አውጣላት። ስለዚህ በውስጡ ብዙ መጽሐፍቶች አሉ ይላል። ስለዚህ ምን የታምር ነው ራሱ እኮ ራሱ ውስጡ በቃ ይወጣዋል። ቁርአን ያላ ንግግር መሆኑ የምታዩት ውስጡ ሰዎች ሲያጠኑት ስቲምባት ሲያደርጉት ፊልተራውት ሲያደርጉት ብዙ ኪታቦች ይወጣዋል። ራሱ ቁርአኑ ራሱ ማለት ነው ትምህርቱ ማለት ነው። በእያንዳንዱ ነገር ላይ በአቂዳ ጉዳይ ላይ በፊቂ ጉዳይ ላይ በሶርፍ በላጋ ሉጋ የሚባሉ ትምህርቶች በጣም ሰፋፊ ትምህርቶች አሉት ከቁርአን ውስጥ እየወጡ ማለት ነው። ያ ነገር የሚሆኑት ራሱ ቁርአን ላይ ፊልተራውት እየተደረገ ነው። ፊልተራውት ማለት ስቲምባጥ ምንድነው? በአማርኛ አግዙኝ እስቲ። ፊልተራውት በእንግሊዝኛ ፊልተራውት ይባላል። ስቲምባጥ ምንድን ነው በአማርኛ?
ጨምቆ ማውጣት እንጃ ነገር አለ። ፊልተር አውት በእንግሊዝኛ ፊልተር አውት ነው የማውቀው እና ስቲምባጥ ሲያደርጉት ይገኛል። አሁን ለምሳሌ አላህ ረሱል ሰለላሁ ዐለይሂ ወሰለም የአላህ ስሞች 99 ናቸው። በ99 ያላ ስሞች አሉ። ዱዓ በዛ ማድረግ እንዳለብን ከቀራናቸው ማፈዛችን ምናምን ብለው ሐዲስ ላይ ነገሩ። ቁርአን ላይ ያላ ስሞች 99 ያላ ስሞች ተጠቅሰዋል ተባለ። ከዛ ዑለማዎች ስቲምባት ሲያደርጉት ሲቆጥሩት ሲያገኙት እንትን ይሉታል። ረሱል ሰለላሁ ዐለይሂ ወሰለም ያላ ታላቁ ስም አልሀይ የሚለው ስም በሶስት ሱራዎች አለ ብለው ነገሩን። ሱረቱ በቀራ ላይ፣ ሱረቱ አሊ ኢምራን፣ ሱረቱ ጣሃ ላይ ብለዋል። ስታጠኙ ደግሞ ታገኘዋለች። ሱረቱ በቀራ ምዕራፍ 2 ቁጥር 255፣ ሱረቱ አሊ ኢምራን 3:1 ላይ 3:2 ላይ እንደገና ደግሞ ሱረቱ ጣሃ ምዕራፍ 20 ቁጥር 120 ላይ ልክ እንደዚህ አይነት ነገሮችን በጥናት ነው ኢንቨስቲጌት በማድረግ በማጥናት የሚመጣ ነው፣ በማወቅ ነው። ስለዚህ አንቺ አሁን ማወቅሽ ነው፣ መጠየቅሽ ነው። ደግሞ እንደምትመለከችው እንደነ ጃቢር እንደነ ሌሎች ያሉት ከክርስትና ወደ እስልምና የመጡ በአንድ ወቅት ጥያቄ ጠያቂዎች ስለነበሩ ነው። ዛሬ ሺህ በክንፉ ሺህ በክናፉ የሚባሉ ሰዎች፣ አንድ ለእናቱ ሺህ ለጠላቱ የሚባሉ ሰዎች አሉት። ከጉሊት ወደ ጉልላት፣ ከቀንበር ወደ መንበር፣ እንደገና ደግሞ ከባርነት ወደ አርነት የመጡት በመጠየቃቸው ነው። እና ስጠይቂ አንቺ ጥሩ ጥሩ ነገሮችን ትማሪያለሽ። እኔም ጥሩ ጥሩ ነገር ነው የምጠይቀው። ኡስታዝ አንድ ሀሳብ ጨምር እዚህ ጋር። እሺ አይ ጀዛከላሁ ኸይር በደንብ ገልጸዋል። ነጁ ማወቅ ያለብሽ ነገር መሰለሽ ቁርአን ግልጽ ነው ሲባል ሁሉም ነገር አለው ሲባል ሁሉም ነገር ይዟል ወይም ደግሞ ሁሉም ስለ ሁሉም ነገር ማብራሪያ አለው ማለት አይደለም። ማወቅ ያለብሽ ግን ቁርአን ሁሉም ነገር አጠቃሏል። በምን ደረጃ? በሐሳብ በኮንቴክስት ደረጃ አጠቃሏል። ቁርአን ውስጥ ሙተሻቢህና ሙፈሰል የሆነ ነገር በግልጽ የተቀመጡ አሉ። እንዲህ ሙተሻቢሆች አሉ ወይም ደግሞ እውቀት የሚያስፈልጋቸው አንቀጾች አሉ። አምላካችን የሚለው ሱረቱ አሊ ኢምራን ላይ 37 ሙተሻቢያና ሙአከማትና ሙተሻቢያት ሁለት አይነት አንቀጽ። ሙተሻቢ ማለት በቃ ለመረዳት ትንሽ ከበድ የሚል ሀሳቦችም አሉት። ይሄን ያዥልኝ። ግን ቁርአን ፖይንቱን መሰለሽ እህቴ ወይም ወገኔ ሁሉም ስለ ሁሉም ነገር አጠቃሎ ይዘ መመሪያ አንድ ሰው መመሪያ ከፈለገ ሁሉ እውቀት ውስጥ ያገኛል። ነገር ግን ቁርአን ቀጥሎ ምን ያስፈልጋል ከተባለ ቁርአን የሚያብራራ ነገር ተመከች። ቁርአን እንደሚራሱ አንድ ሀሳቡ እንዲገባሽ ማለት ነው። ሱረቱ ኒሳ ላይ ከጸጥታ ወይም ከፍርሃት አንዳች ወሬ በመጣላቸው ጊዜ እርሱን ያጋናሉ ወደ መልእክተኛውና በደንብ አዳምጪ። ወደ ሐዲስ ማለት ወደ መልእክተኛውና ከእነርሱ ወደ ትእዛዙ ባለቤቶች ወደ አዋቂዎቹ በመለሱት ኖሮ እነዚያ ከእነርሱ ነገሩን የሚያውጣጡት ባወቁት ነበር አለ። ቅድም ኡስታዝ ፊልተራውት የሚያውቁት ያለሽ ማለት ነው። ስለ ቁርአን እውቀት አላችሁ ያውቁታል አይሻል? ስለዚህ አንድ ሰው ያልገባው ነገር ከለምንድን የሚያደርገው ወደ ሐዲስና ወደ ሊቃውንቶች ነው የሚመለሰው። ለምን? ቅድም እንዳልኩሽ ቁርአን ማብራሪያ ያለው ግልጽ ቢሆንም ወይም ደግሞ ሙስል ቁርአን ሁሉም ነገር አጠቃሎ ቢይዝ እንግዲህ ይብራራል። ራሱ ምሳሌ ነገር ስገዱ አለ ዋቂ ሰላትን ስገድ አለ። ሰላትን ሲገድ ቢልም ግን አሳገድ ቁርአን ላይ የለም። ስትሰገድ እግርህን ታጠብና ከዛ ውዱ አድርገህ አይልም ቁርአን። እንደዛ የሚል ቁርአን ላይ አለ? ስለ ውዱ አለ አለ። ግን እንደዛ ሀገር ስገድ አላህ አክበር ከዛ ሩኩ ወርድ የሚል የለም ቁርአን። ነብያችን አስተማሪዎች አይደለ? ስለዚህ ቁርአን ማብራሪያ አለው። እሱም ነብያችን ቁርአን ድረስ ጀምሮ እና አንዘልና ኢለይከ ዚክረ ሊቱበይነሁ ለናስ አለ። ቁርአን እኛ አወረድን ለምን ከተባለ ለሰዎች ታስረዳቸው ዘንድ አለ። ነብዩ አስረጅ ናቸው። ቁርአኑን በደንብ አድርገው ያስረዱና ሲጀምሩ ሙስሊሞች ቁርአን የምንረዳው ዝም ብለን አይደለም። አንቺ መተሽ ቁርአን በፈለግሽ መንገድ አትረጂም። ቁርአን የምትረጁ ነብዩ ሰለላሁ ዐለይሂ ወሰለም ባስረዱበትና ሱሐቦች ባስረዱበት መንገድ የምትረጁ። ምሳሌ ነብዩ ስገዱ አለ። አንቺ አይ መስገዱ ተቀመጡ ማለታችን ለምን ነብያችን ቆመው ነው ያሰገዱታል? እሺ አይደለ? ስለዚህ በዚህ ማየት አለብሽ። ቁርአን ግልጽ ነው ሲባል ሁሉም ሐሳብ ይዟል የሚል ፖይንት ነው ያለው እንጂ ማብራሪያ ያስፈልገውም የሚል ነገር አይደለም። እሺ ኡስታዝ ቀጥል። አይ ለዛሬ በቃታል። ይህንን ዳጀስት አደርግና ኢንሻአላህ ነገም ከነገ ወዲያም ሌሎች ጥያቄዎች ሲኖርሽ ሊስት አውት አድርጊያቸውና መጠየቅ ትችያለሽ ማለት ነው። አይ ቲንክ መጨማመሩ መደጋገሙ እሷንም ማዛግ ነው። ታዳሚም ታች የሚያዳምጥ ሰው ስላለ እንዳናዝገው ለዛሬ ይብቃት ማለት ነው። ሌላ ተረኛ ክርስቲያን ካለ አስገቡ። እናመሰግናለን። ነጁ ያው ፎሎወር ጨምሯል። ኡስታዝ አንድ ደቂቃ ልጨምር ከፈቀድክልኝ? ስላላችሁ ምን ከፈቀድክልኝ? ፈቃጅና ከልካይ ማን አረገኝ? ሲጀምር ጀምሮ እሱ ሸሪያው ሐላልና ሐራም ማለት የሚችለው አላህ ብቻ ነው። ይሄ ሐላል የሆነው ነው መማር ነው መነጋገር ነው ስንቅ ነው። ያው እኔ ደግነቴ አይነጥፍም መሬት ላይ እንደምታየው እና አንጀቴም አይችልም። ይኸው ያለኝን ይሰጠው ነው። እናንተ ደግሞ አንጀታችን አይችልም ደግነታችን መሬት ላይ አይነጥፍም ካላችሁ ይኸው መድረኩ ክፍት ነው። መርሐባ ኡስታዝ። አይ በደንብ ስላብራራው ብዬ ነው። በነገራችን ላይ እዚህ ጋር ሐዲስ ቁርአንን ኸልፎ ወይም ደግሞ ተቃርኖ አይደለም የመጣ ማወቅ ያለባችሁ ክርስቲያን ወገኖቻችን። አላህ ሱብሓነሁ ወተዓላ እንዲህ ይለናል፣ ወማ አታኩም ረሱሉሁ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ
መልእክተኛው አጠቃላይ ያመጣውን ነገር ያዙት፣ ከከለከላችሁ ነገር ተከልከሉ ይላል። ስለዚህ መልእክተኛው ያመጡትን ማንኛውም ነገር ንግግራቸውን እንከተላለን። ለዛ ነው እኮ በነቢያችን ዓለይሂ ሰላቱ ወሰላም መከተል እሳቸውን መከተል ምን አይነት ነው ሲባል ሱረቱል አሕዛብ ላይ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ይላል። በእርግጥም በመልእክተኛው መልካም መከተል አላችሁ፣ ምክንያቱም መልእክተኛው መልካም ናቸውና። ስለዚህ ያ መልካምን ነገር መከተል ለኛ ራሱ መልካም መከተል አለ እና አላህ ሱብሓነሁ ወተዓላን የምትፈልጉ ከሆነ እንደውም እንደ መስፈርት ነው እዚህ ጋር የተቀመጠው። ሲቀጥል ከቁርአን ጋር ተመሳሳይ ለመሆኑ ሐዲስና ቁርአን ምንድነው የሚያብራራ ቁርአንን የሚያብራራው ሐዲስ ለመሆኑ እንዲሁም ሐዲስ ደግሞ አላህ ሱብሓነሁ ወተዓላ እንዳሳወቃቸው እንደሰጣቸውም እዚህ ጋር ሐዲስ ላይ አለ። አላ ኢኒ ኡቲቱ ቁርአን ወሚስለሁ መዐሁ አሉ። እንቁ እኔ ቁርአንና መሰሉን ሐዲስን ተሰጥቻለሁ። ስለዚህ ያንን ሐዲስ ራሱ የተሰጡት ከአላህ ሱብሓነሁ ወተዓላ ነው እና ለዛ ነው ሱረቱል ነጅም ላይ ወማ የንጢቁ ዐኒል ሀዋ ኢላ ወህዩሃ ይላል። ነቢያችን ዓለይሂ ሰላቱ ወሰላም ከስሜታቸው በመሰለ በደሳለኛ አይናገሩም። ከአላህ ሱብሓነሁ ወተዓላ የሚመጣላቸው መለኮታዊ ራዕይ ቢሆን እንጂ ከስሜታቸው አይናገሩም። አላህ ሱብሓነሁ ወተዓላ ሳያሳውቃቸው ያንን ነገር ፍርድና ብይን አይሰጡም። ስለዚህ ሐዲስ ቁርአንን የሚያብራራ ነው እና ሐዲስንም የተሰጡት ከአላህ ሱብሓነሁ ወተዓላ ነው። ይሄን ለማለት ያክል ነው። ጀዛኩሙላህ ኸይረል ጀዛ ሐሰነል ጀዛ ኡስታዚ። ጀዛከላህ ኸይረን ጀዛ። በጣም ነው የምናመሰግነው። ጊፍት ያላችሁ ሰዎች የምትችሉ ሰዎች ለአዚዝ ስልክ ምንድነው ስጡት፣ በትልቁ አድርጌላችኋለሁ። الله يبارك ጊፍት فيك ስጡት ማለት ነው ኢንሻአላህ የምትችሉት ኢንሻአላህ። الله يبارك في الشعب الاثيوبي، الله يبارك فيكم يا رب. አሚን። እሺ ሶዲ ባለመነጽር እንዴት ነህ? ወይ ሰላም ነው። ስሜ ይከብዳል። ሰላም ነኝ አለው። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሰላም ናችሁ? ሰላም ነን አለን አልሐምዱሊላህ። ቤተሰብ ሰላም ነው? ሁሉም መልካም ነው። ጨረስክ? ከአላህ ጋር አንድ ቀን ሁለት ቀን ስጠኝ ብለኝ ነበረ። አዎ አንዳንድ ጥያቄ ነበረኝ ደግሞ እሱን ጠይቅና በቃ ጠይቅና ዛሬ ሻሃዳ ትይዛለህ ኢንሻአላህ በአላህ ፈቃድ። ኡስታዱ ወሂድ ጥያቄ ምን ነበረ መሰለህ? እሺ ቁርአን ላይ የመጀመሪያ ሱራ ላይ ማለት ነው ምዕራፍ 1 ቁጥር 6 ላይ ያለው እስቲ አንድ ያብራራልኝ። ቀጥተኛው መንገድ ምራን የሚለው እሱና ምዕራፍ 34 ቁጥር 30 ላይ ሁለቱንም እንትን በልልኝ እስቲ። እሺ የመጀመሪያውን እንጨርስና ወደ ሁለተኛው